ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉ አቶ ጌታቸው ረዳ ተናገሩ። ከመቶ ቀናት በላይ ዝግ የነበረው የመቀለ ከተማ ከንቲባ ጽሕፈት ቤት ተከፍቶ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደቡባቸው ከንቲባ ገብተውበታል ተባለ። አሜሪካና የአውሮፓ ህብረትን ጨምሮ ከ20 በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው ገለጹ። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። ተመልካቾቻችን ከጀነሬሽን ሚዲያ በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎትን ያበረታቱ። ጤና ይስጥልን። ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን። በቂ ሞተናል፣ በቂ ረግፈናል፣ ጦርነት ይበቃናል ሲሉ አቶ ጌታቸው ረዳ ተናገሩ። ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ እንደሌለም አቶ ጌታቸው ረዳ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ዙሪያ በዛሬው ዕለት በአዲስ አበባ መግለጫ ሰጥተዋል። አቶ ጌታቸው በመግለጫቸው ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህም ውስጥ የኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነት በስምምነት በመቆሙ ነው ሲሉም አቶ ጌታቸው ረዳ ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ከዚህ በተጨማሪ በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይሎች ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ ጠቅሰዋል። አቶ ጌታቸው በመግለጫቸው አክለው አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። አቶ ጌታቸው ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን የጊዜያዊ አስተዳደሩን ሚና በኃይል በመንጠቅ ስልጣንን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑን ገልጸዋል። ህጋዊ ተቀባይነት ያጣው የህወሓት ቡድን በቀበሌ ወረዳና ዞን የቢሮዎችን ማህተም በህገወጥ መንገድ እየነጠቀም እንደሚገኝም አመላክተዋል። አቶ ጌታቸው አክለውም አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ይፋዊ ጥያቄ አላቀረበም ሲሉም ተናግረዋል። ጊዜያዊ አስተዳደሩ በፌዴራል መንግስቱና በህወሓት መካከል የተቋቋመ ነው ያሉት አቶ ጌታቸው ጊዜያዊ አስተዳደሩ አደጋ ላይ ሲወድቅና ሲፈርስ የፌዴራል መንግስቱ ቆሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነት አለበት ብለዋል። አቶ ጌታቸው በአሁኑ ሰዓት ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ሲሉም ተናግረዋል። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበር እንዲሰራ አጽንኦት ሰጥተዋል። ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው የህወሓት ቡድን ከድርጊቱ ሊቆጠብ እንደሚገባም አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፍ ማህበረሰብ የበኩላቸውን ሚና እንዲወጡ ጠይቀዋል። ርዕሰ መስተዳደሩ የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት በክልሉ ባለው ወቅታዊ ሁኔታ ዙሪያ ባወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት መጠየቁ ይታወሳል። አስተዳደሩ በትናንቱ መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ ኋላ ቀርና ወንጀለኞች ቡድን ተላላኪዎች መሆናቸውንና የትግራይን ህዝብና የጊዜያዊ አስተዳደሩ የማይወክላቸው መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲሉም ጠይቀዋል። ይህንን ተከትሎም በደብረጽዮን ገብረ ሚካኤል የሚመራው ህወሓት ብሔራዊ ክህደት ተፈጽሞብናል ሲል ጊዜያዊ አስተዳደሩን ከሷል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲደረግለት መጠየቁን በዶክተር ደብረጽዮን የሚመራው ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚደረገው ጥሪ በፍጹም ተቀባይነት የለውም ሲል ተቃውሟል። ማንኛውም የትግራይ ክልል ወጣት የማንንም ወንበር ለመጠበቅ ሲል በፍጹም እንደማይዋጋ ጌታቸው ረዳ ተናግረዋል። ከዚህ በኋላ የትግራይ ህዝብ ወደ ጦርነት ሊገባ የሚችልበት ብቸኛ አጋጣሚ ከውጭ ሌላ ኃይል ወረራ የሚፈጽም አካል ከመጣ ብቻ ነው ብለዋል። የትግራይ ህዝብና ወጣት 90% ይደግፈኛል ብለዋል። ከመቶ ቀናት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽሕፈት ቤት ተከፍቶም ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደቡባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳደሮችም እንዲሁም ዶክተር ደብረጽዮን ገብረ ሚካኤል
በሚመሩት ህወሓት ቁጥጥር ስር ውሏል። በደቡባዊ ምስራቅ ዞን አዲጎዱም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። ጉባኤ ያካሄደው ህወሓት የሾማቸው የመቀለ ከንቲባ ረዳኢ በርሄ፣ የምስራቃዊ ዞን ዋና አስተዳዳሪ ፍስሐ ኃይላይ በህዝብ ታጅበው ወደ የጽህፈት ቤታቸው መግባታቸውን አስታውቀዋል። የአዲግራት ከተማ የከንቲባ ጽህፈት ቤት ደግሞ ትናንት የህወሓት ተመራጩ ከንቲባ ገብቶ ስራ መጀመሩን አስታውቋል። ድርጊቱን ያወገዙት በጊዜያዊ አስተዳደሩ የተሾመው የመቀለ ከንቲባ ብርሃነ ገብረ ኢየሱስና የምስራቃዊ ዞን ዋና አስተዳዳሪ ሰለሞን ትቋ ህገወጥ ተግባሩ የፕሪቶሪያ ሰላም ውል የሚጻረር በመሆኑ ከማውገዝ ባለፈ እስከ መጨረሻው እንደሚታገሉት በመግለጽ ወጣቱ ከግጭት ርቆ ተደራጅቶ እንዲታገል መልእክት አስተላልፈዋል። የትግራይ ሰሜናዊ ምዕራብና የማዕከላዊ ዞን አስተዳደሮችም ጉባኤ አካሂጃለሁ ባለው ህወሓት ቁጥጥር ስር ከዋሉ ወራት ተቆጥረዋል። የትግራይ ደቡባዊ ዞን ከተሞች እስከ አሁኗ ሰዓትና ቀን በጊዜያዊ አስተዳደሩ ሹመኞች ይገኛሉ። ይህ በእንዲህ እንዳለ ፕሬዝዳንት ጌታቸው ረዳ የሚገኙባቸው በርካታ የጊዜያዊ አስተዳደሩ የስራ ኃላፊዎች ወደ አዲስ አበባ መጓዛቸውን ምንጮች ገልጸዋል። አሜሪካና የአውሮፓ ህብረትን ጨምሮ ከ20 በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው ገለጹ። ሀገራቱ በክልሉ ሰላም እንዲሰፍን ሁሉም ወገኖች ልዩነታቸውን በውይይት ሊፈቱ ይገባልም ብለዋል። አሜሪካና የአውሮፓ ህብረትን ጨምሮ ከ20 በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው ገልጸዋል። በትግራይ ክልል በጊዜያዊ አስተዳደሩና በነደብረጽዮን ገብረ ሚካኤል ቡድን መካከል ግጭት መከሰቱን ተከትሎ የመፈንቅለ መንግስት እየተፈጸመ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መናገራቸው ይታወሳል። የጋራ መግለጫቸውን ካወጡ ሀገራት መካከል አሜሪካ፣ ብሪታንያ፣ የአውሮፓ ህብረት፣ ጀርመን፣ ፈረንሳይ፣ ስዊድን፣ ቤልጂየም እና ሌሎችም ሀገራት ይገኙበታል። ሀገራቱ በጋራ መግለጫቸው ላይ በሰሜን ኢትዮጵያ ለነበረው ጦርነት መቆም ምክንያት የሆነው የሰላም ስምምነት ሊጣስ እንደማይገባም ገልጸዋል። ስምምነቱ ጦርነትን ያስቆመ መሆኑን የተናገሩት ሀገራቱ ወደ ግጭት የገቡ አካላት ልዩነታቸውን በስምምነት እንዲፈቱም አሳስበዋል። ከ2 ዓመት በፊት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ አካባቢዎች ላይ ከ1.6 ትሪሊየን ብር በላይ የቁስ ውድመት ማድረሱ ይታወሳል። እንዲሁም በጦርነቱ የወደሙ መሰረተ ልማቶችን ዳግም ለመመለስ ከ20 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የገንዘብ ሚኒስቴር በጦርነት ውድመት ሪፖርቱ ላይ ጠቅሷል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። ዲፕሎማቶቹ በትግራይ ክልል ያለው ወቅታዊ ሁኔታ አሳሳቢ መሆኑን ተናግረዋል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ጆተኖቭ እና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይ በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮዶንስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ፎሬስ ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። በ2022 መገባደጃ ላይ የኢትዮጵያ መንግስትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ በመጋቢት አጋማሽ 2ኛ ዓመቱን ይዟል። በደቡብ አፍሪካ የተፈረመው የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ዶክተር ደብረጽዮን በሚመራው ቡድን እናም በጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ ይገኛል። ከ3 ቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንት ከደብረጽዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲረዋል በማለት የከሰሷቸውን 3 ከፍተኛ የጦር አዛዦች ከስልጣናቸው እንዲነሱ ትዕዛዝ መስጠቱን ዲፕሎማቶቹ በጽሁፋቸው ዳስሰዋል። ዓለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችልም አሳስበዋል። እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉ ዲፕሎማቶቹ ተናግረዋል። በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፍክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል። በትግራይ ጦርነት ወቅት የኤርትራ መንግስት መሳተፉ ቢገለጽም በፕሪቶሪያው የሰላም ስምምነት ላይ የፕሬዝዳንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል አልተሳተፈም።
አልተሳተፈም። በሁለቱ ዲፕሎማቶች ጽሑፍ መሰረትም ከዚህ ጊዜ በኋላ በአዲስ አበባና አስመራ መካከል አለመተማመንና ጥርጣሬ ሰፍኗል። አዲስ አበባ የፕሪቶሪያውን ስምምነት በማፍረስ ትግራይን በማተራመስና በሌሎች የኢትዮጵያ ውስጥ ታጣቂ ቡድኖች ትደግፋለች በሚል በአስመራ ላይ ወቀሳ ስታቀርብ፣ ኤርትራ በበኩሏም የኢትዮጵያ በቀይ ባህር ወደብ ላግኝ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነው ትላለች። በሁለቱም በኩል ያሉ የቃላት ምልልሶችና የጦርነት ዝግጅቶች በሀገራቱ መካከል ጦርነት ሊያስከትል እንደሚችል አመላካች ናቸው ተብሏል። በመሆኑም በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭትም ሆኖ የኤርትራና በኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። ሱዳን በእርስ በርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግስት ማስተዳደር ተስኗታል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሀውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነም ሰሜን ምስራቅ አፍሪካና በጂኦፖለቲካዊ ጠቀሜታው ወሳኝ የሆነውን ቀይ ባህር ላይም ችግር ሊፈጥር ይችላል። በመሆኑም በአካባቢውና በባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራትና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚረግብበትን መንገድ እንዲፈልጉ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኛ አሳስበዋል። ተመልካቾቻችን ከጀነሬሽን ሚዲያ ለሰዓቱ የነበሩ ዜናዎች እነዚህን ይመስሉ ነበር። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱም። ጤና ይስጥልን።